የግርማዊ ንጉሰ ነገስ ቀዳማዊ ኃይለ ሥላሴ የ53ኛው ዓመት የልደት በዓል መታሰቢያ በ1884 ሐምሌ 16 ቀን ውልደቶ አንቺ ትንሽ ሀገር ጀርሳ ጎሮ ሆይ ክብርና ምስጋና ከኛ ተቀበይ ንጉስ ተወለደ ባንቺ አደባባይ በሐረር አውራጃ በጀርሳ ሰማይ በሐምሌ 16 የወጣው ፀሐይ ብርሃኑን አበራ በኢትዮጵያ ላይ በሐረር አውራጃ በጀርሳ መሬት በቅሎ የተገኘው ይህ ዕፀ ሕይወት ለኢትዮጵያ ሆናት መድኃኒት እንዲህ ያለ መድኃኒት ያረጅ የሚያድስ ሙት የሚያነሳ እንደ ክርስቶስ ታይቶ አይታወቅም እስከ ዛሬ ድረስ ከ1876 እስከ 1886 ሕፃን የሐረር ሕፃናት እስኪ ንገሩን በመካከላችሁ ያደገው ሕፃንን ታውቁት ነበር ወይ እሱ መሆኑን ብታውቁማ ኖሮ መሆኑ ጌታችሁ ከናንተ ጋር ሳለ በመካከላችሁ በዚያ ቀን አትርሳና ቤቱ እያላችሁ ትሉ ነበር እጅ መንሻ ይዛችሁ ከ1890 እስከ 1898 ልጅ ደጃዝማች በእድሜው ያላደገ ገና ሕፃን ሳለ አእምሮ ተሰጥቶት የተደላደለ በ14 ዓመቱ ደጃዝማች ተባለ ለሰሚው ድንቅ ነው ግሩም ነው በእውነት ጀርሳ የበቀለው ዕፀ መድኃኒት አበባና ፍሬ ሰጠን በአንድነት በ1898 እስከ 1902 አልጋ ወራሽ ገና ትንሽ ሳለ በሕፃንነት ደጃዝማች ተብሎ ባሳየው ችሎት ሊሆነው ተመረጠ ወራሴ መንግስት ኢትዮጵያ እናቱ ቀኑ ጨልሞባት እንዳልሆነች ሁና ተጠቅታ ተጎድታ ተበድላየና ሊመራት ተነሳ በጥበብ ጎዳና እና ኢትዮጵያ እንኳን ደስ ያለሽ የምትወጂው ጌታ ደጉ ፈጣሪሽ ድካምሽ አየና ደጋፊ ሰጠሽ በ1923 እስከ 1923 በፍርድ መቃና በስራ ማማር ከ1917 እስከ 1923 ንጉሰ ነገስት ዘኢትዮጵያ በፍርድ መቃናት በስራ ማማር መረጠ ከሁሉም ቅዱስ እግዚአብሔር እንዲሰጥህ ላንተ የዳዊት መንበር ገልጾ ለማሳየት የፍቅሩን ብዛት ላላየው ይሰጠዋል ላለው ይሰጠዋል ባለው መሰረት መንግስትና ጥበብ ሰጠው በአንድነት ለሕፃናት ትምህርት ለአዋቆች ምክር ሰጥቶ የማይክደው እንዲህ ያለ መምህር ለኢትዮጵያ ሰጣት እግዚአብሔር 1923 ላይ ተከሰተ ጦርነት ራሷን ለማስቻል ኢትዮጵያን አየና ሲሰራ ሌሊትና ቀን ባጭሩ ለመቁረጥ ይህን ሐሳቡን ተነሳበት ጠላት አክቶ ጦሩን እሳተ ገሞራ ሲነድ በዙሪያቸው መትረየሱን ይዞ በጀግኖች መሃል ሲጋደል ያየው ይደነቅ ነበር ሁሉም በስራው በጀግንነት ታሪክ ይጻፍ ኢየሱስም በጥሩ ሰሌዳ በወርቅ ቀለማት ሲታሰብ እንዲኖር እስከ ዘላለም ስደት በ1928 እንዳልሆነ ሆነ አየና እስከ መጨረሻው ከጠላቱ ታግሎ የወገኑን ስቃይ ከማየት ብሎ ሄደ ሕግን ተከትሎ ተሰደደ ሕግን ተከትሎ የሀገሩን መከራ የሕዝቡን ጭንቀት በጠዋት በማታ ቀርቦት ከማየት
ይሻለኛል አለ መኖር በስደት ያንን ክፉ ጊዜ ያንን ክፉ ቀን እግዚአብሔር ለፈተና ያወረደውን አሳቡን ሳይጥለው ጥንት ያቀደውን ሲሰራ አሳልፈው የሚገባውን ተስፋ በ1928 እስከ 1932 በ1932 የተስፋ ውግጋት የተስፋ ንጋት ይታየው ጀመረ ጥቂት በጥቂት በ1933 በድል አድራጊነት መመለስ ሰንደቅ ዓላማውን በግራ እጁን ይዞ ደግሞም በቀኝ እጁ ጎራዴውን መዞ ነፃነት ሊሻለው ጀመረው ጉዞ ሞአ አንበሳ የሚለው ሊፈጽም ትንቢቱ ከሱዳን በረሃ ብቅ ከማለቱ እንደ ጉም በነነ ጠላቱ ከበፊቱ የተወውን ሀገር በሐዘን በለቅሶ እግዚአብሔር የመደበው ያውን ጊዜ ደርሶ በድል አድራጊነት ገባ ተመልሶ ከገባም በኋላ ጠላቱ ድል መቶ ሳላ ስላገኘ አገሩ በጣም ተበላሽቶ ህዝቡንም ስላየው ተዋርዶ ተጠቅቶ ድካምም ሳይሰማው ይሰራ ጀመረ ሌት ተቀን እንቅልፉን አጥቶ ይህ ሁሉ ድካም ለኛ መሆኑን የተመለከትን ያመዛዘንን እንርዳው ሁላችን እንደያቅማችን ከጋዜጣና ማስታወቂያ ጽፈት ቤት ተጻፈ አዲስ አበባ በ1936 ዓመተ ምህረት Wow. Yeah. Yeah.